ጎላይ ደሎ ያለመ የባተረች እንደመ ጎላይ ደሎ ያለመ የባተረች እንደመ ጎላይ ደሎ ያባዬ ዝናብ ካሸፍ ሰማዬ ጎላይ ደሎ ያባዬ ዝናብ ካሸፍ ሰማዬ ተበትነን ብናይ ረቤለን እንደ ብናኘ ከዘር ልቀን ምናይ አንድንን ማንለያየ ስመመነን አይለየነ ባለመነ ኢትዮጵያ ትዘመን ስመመነን ማንም አይለየነ ባለመነ ኢትዮጵያ ትዘመን ስመመነን ማንም አይለየነ ባለመነ ኢትዮጵያ ትዘመን ትዘመነ ኢትዮጵያ ትዘመን ባለመነ ኢትዮጵያ ትዘመን ከአንድ ኢትዮጵያ በቀር እመናት መና የለ በሰማህ ስማ የለ ባለመና ኢትዮጵያ ትዘመን ስመመነን ማንም አይለየና ባለመና ኢትዮጵያ ትዘመን ስመመነን ማንም አይለየና ባለመና ኢትዮጵያ ትዘመን ትዘመን ኢትዮጵያ ትዘመን ባለመና ሰላም ሰላም ፋሚሊያስ አላችሁልኝ። ኤፍ መታል አለን ሁሉ ሰላም። ሰሞኑን እንግዲህ ኢንተርኔቱን ተቆጣጠረ ሀገሪቷን ያስጨነቀ 8 ቁጥር ራሱ ተጨነቀች። እንዲህ ፈምስ አታውቅም እኮ 8 ቁጥር ራሱ። ምክንያቱም ቴዲ አፍሮ ሙዚቃ አልበም ይዞልን ከች ብሎልናል። ዛሬ እስቲ አብረን ሪያክት እናደርጋለን ከሙዚቃው ጋር። አብራችሁን ቆዩ። ወደ ሙዚቃው እስቲ። ከዛ በፊት ሰብስክራይብ፣ ላይክ አላረጋችሁም? እስካሁን አላረጋችሁ? እስቲ ወደ ሙዚቃው እንገባለን። ጀንበር የሚለውን ነው እስቲ እንስማውና አንተ ወዲህ እርፎ መረባ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም። እርፎ መረባ ኢትዮጵያ ናት። እርፎ መረባ እኔ ገና ጣጥሏታል። እርፎ መረባ በኋላ እየመጡ እርፎ መረባ አይበጅም። እርፎ መረባ ከመግባት ወደ ሙዚቃው እቺ አገባባ የወሏ በጣም ትገርም ናት። በቃ ይሄ እንደ ምርቃት ነው፣ እንደ በቃ ምኞት መግለጫ ነው። እዚህ ቴዲም ደግሞ እንደ እንትን እንደ አደራም ነገር አለው። በጣም ይገርም። ዋሽንቷ ራሱ በጣም ነው የምትገርም። ወይ ብራናው ሰይ 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 ጀመር እስክትመጣ ድረስ አይን ከሚይዝ ነገር ጀመር። እዚህ ጋር እስቲ ላቁሙና አልበሙ ሙዚቃው ርዕስ ጀንበር ነው የሚለው። ሲለቀቅ ራሱ ከ18 ነው የጀመሩት። ከዚህኛው ነው አለቃቀቁ ራሱ በጣም ደስ ይላል። ሰማይ ዳመነ ዋሽንቱ በጣም ነው ደስ ነው መሰለ ደርቤ አይሞቀኝ ልከናነብ ምተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስ ምድርሱ ዋው ማስሮ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱን አቤት ኖረሽ ብታይ። ቴዲ እንትን አለው በቃ የሆነ ድምፁ በቃ የሆነ የሚያሳዝን ነገር ሲሆን ድምፁ ወደ ማሳዘን ይሄዳል። የሆነ ሽለላ ምናምን ሲሆን የቴዲ በቃ የሚገርም የድምፁ ኳሊቲ አሁን እዚህ ላይ ያሳዝናል። ሙዚቃው ስትሰማ ድምፁ ራሱ ከሌላው
ሰው በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ 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 ጀንበር እንትን ነው በቃ ንጋት ጠዋት ሊገላለጽ ነገር በቃ እሱን ልይሽ ለጓጓው ነገር ነው። ወ በቃ የቴዲን አልበም ሁሌ የምንጠብቀው እንደ አዲስ በቃ የሆነ አዲስ ነገር አይታጣውም። የሆነ የሚጨመር በዜማ ግጥም በቃ የሆነ አዲስ ነገር አይታጣውም። የቴዲ ዩኒክ ነገር ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። የኃይለ ሥላሴ ድምፅ ነው መልእክቱ። ወይ ብራና ውሰኝ ወይ ብራና ውሰኝ አብሬፋስ ወይ ብራና ውሰኝ ወይ ብራና ውሰኝ አዜ ጀመር ወይ ብራና ውሰኝ ወይ ብራና ውሰኝ አብሬፋስ ወይ ብራና ውሰኝ ወይ ብራና ውሰኝ አዜ ጀመር እስክትመጣ ድረስ አይን ከሚይዝ ነገር ጀመር ሰማይ ዳመነ አጉረመረመ ሊጥል ነው መሰለ። አሁን የሆነ ክላሲካል ሰምተናል። የሆነ ድሮ ሬዲዮ ላይ የሚሰማ ክላሲካል ደርቤ አይሞቀኝ ብከናነብ ምትይዤ ባንቺ ሀሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ኢትዮጵያን አንቺ ፍቅር አገር ምሰሶ የዘመመን ሆነሻል አገር ለብሼ ብተኛን እንቅልፍ የለኝ ማታ አጣሽና ልቤ ካለሽበት ቦታ በፈካ ሰማዩ በሄዱና ናምሌ መተሽ በመስከረም ጀንበልሽ ባይኔ 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 እንትን ነው። ምን ሙዚቃው ላይ ምን ተረዳው መሰላችሁ? ሐምሌና ነሐሴ አልፎ ሁሌ መስከረም ሲመጣ እንጓጓ አይደል? አዲስ ነገር በቃ አዲስ ነገር ለማየት አዲስ ዓመት ነው ምናምን እና እዚህ ላይ ለመግለጽ ያሰበው ነገር በቃ እንደ ሐምሌና ነሐሴ አልፎ ጀንበር በቃ የኢትዮጵያን ጀንበር ማየት ናፈቁ። በቃ በዓይኔ ልይሽ የኢትዮጵያን ጀንበር በዓይኔ ልይሽ እንደማለት ነው። የመንግስቱ ጊዜ እንትን ነው የኢትዮጵያ ፊልም አይደል? ዋው አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት
ዋው ዋው ዋው! የሚገርም ሙዚቃ ነው። በቃ እንትን ማለት ሜሎዲ፣ ግጥሞቹ፣ አሰካካቸው ምናምን በጣም የሚገርም ነገር ነው። እና ምን ከዚህ ላይ የተረዳው መሰላል እንትን ዘመኖችን መጥቀስ ጀምሯል። ከኃይለ ሥላሴ ጊዜ ጀምሮ ይሄ እንትኖቹን ጠራ፣ የኃይለ ሥላሴ ንግግሮቹን አስገባ። ከዛ የደርግን አመጣ፣ ኢትዮጵያ ትቅደም። ከዛ እንትን ላይ የምንመልስ ጊዜ ደግሞ ፀሐዬ የሚለው የእነሱ መሰለኝ የተሰራው፣ በእነሱ ጊዜ መሰለኝ የወጣው። ልክ ካልሆንኩ ኮመንት ላይ አስተያየት ስጡኝ። የእሱን የነመልስን ፀሐዬ ደመቀችን አደረገና እዚህኛው ዘመን ላይ ምንድን ነው ያደረገው? 11 ሰዓት ላይ ያለ 11 ሰዓት ማለት ምንድን ነው? ሊነጋ ሲል ገና የመንጊያው ሰዓት አለ። ሌሊት 11 ሰዓት ሊነጋ ሲል ገና ነው እንደማለት ነው። እና 3 ዘመኖችን እንዴት 4 ዘመኖችን እንዴት እንዳቀነጃቸው በቃ ቴዲ ነው። ቴዲ በቃ ይሄ ነው። እንጃ ቴዲ ይስፈን፣ በቃ ይስፈን። ዋው የሚገርም ሀሳብ ነው። እስቲ ሀሳባችሁ እናንተ ያያችሁበትን መንገድ የተረዳችሁበትን መንገድ እስቲ ኮመንት ላይ ጻፉ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቴዲ ሁሌ እንዳስደመመን ነው። በቃ ብዬ የምመክራችሁ ስሙት፣ ዝም ብላችሁ እስከ 2019 ስሙት። በቃ ይሄ ግጥሙ ምኑ ሁሉ አትበል፣ ስሙት እስከ 2019 ስሙትና ከዛ በኋላ 2019 ላይ ሲገለጥልን ግጥሙ ከዛ ያኔ መተን እናወራ፣ ያኔ እንተቸዋለን። አሁን በ2 ቀን በ3 ቀን የቴዲ ዘፈን ግጥም ዜማውን ለመተቸት በቃ ዝም ብላችሁ ስሙ። ይሄ ነው ቴዲ ይችላል። ምርጥ አልበም ነው። አንደኛ። እስቲ እናንተም ሀሳብ አስተያየታችሁን ኮመንት ላይ ስጡን። ላይክ እያደረጋችሁ ሰብስክራይብ ቤተሰብ ሁኑ። በየሳምንቱ አዳዲስ ቪዲዮዎች ፈታ የሚያደርጉ ዘና የሚያደርጉን ይዘን እንመጣለን። እናንተም ይሰራል የምትሉትን ኮመንት ላይ ጻፉልን። ላይክ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን። ይመቻችሁ። ይህ የፈታ ቤተሰብ ነው። ኤፍ መጥቷል።